ቋሚ ደሞዝተኛ አይደለም ይሄ ሰው። አንዴ ልንገርሽ ማሪ፣ ቋሚ ደሞዝተኛ አይደለም፣ መምህር ነበረ። ዩቱበር ለመሆን ብሎ መምህርነቱን ሪዛይን አድርጎ ለቆ ከመምህርነት ስራው ለቆ ዩቱበርና ቲክቶከር ሆኗል። ዩቱበርና ቲክቶከር ስትሆኝ ደግሞ ቋሚ ደሞዝ የለም። በወር የሚመጣ ነገር ወይ ይመጣል ወይ አይመጣም፣ ወይ ደግሞ በደንብ ይመጣል፣ አይታወቅም። እንደ አየሩ ሁኔታ ነው። እሱ እሺ አንድ ዩቱበር ወይ ቲክቶከር በወር 10,000 ያጣል ብዬ አላስብም። ኦፍኮርስ አያጣም፣ ያገኛል። በወር 10,000 ያገኛል። አንድ ሰው እጅግ ካለው የትኛውም ቲክቶከር እና ዩቲዩበር እኮ ስራ ተጨማሪ ስራ አለ። ስቴብል እስከሚሆን አይደል? ቀድሞም እሱ አድርጎ የመጣው ልጁን ሶሻል ሚዲያ ላይ እሰራበታለሁ፣ እሷን ሶሻል ሚዲያ ላይ እሰራባታለሁ ብሎ ባይመጣ ኖሮ ይሄኔ በዩቲዩቡ ስንትና ስንት ኮንተንት አዘጋጅቶ መስራት ይችላል አይደል? አሁን አካውንት የተመታ ምናምን የሚለው አካውንት እንትን አስቦ ቢመጣ ኖሮ ይሄኔ ስንትና ስንት ያገኛል። ግልጽ ነው አይደለም? ስለዚህ ከዚህ በጨለላ መምህርነቱንም ሳይለቅ በተማረበት እየሰራ በትርፍ ሰዓት ዩቱበር መሆን ይችል ነበር። አትሊስት ቢመታበት አካውንቱ እዚህ ጋር ቋሚ ደሞዝ አለ። መምህሩ ነው። እኔ መምህር ነኝ እንበል። አብይ መምህር ሊሆን 10,000 ብር ነው የሚከፈለው መምህር። ለእሷ ልጅ በመምህር ደሞዝ ቢከፈል 1,000 ብር አይደርሳል። 1,000 ብር አይደርሳል። 1,000 ብር አይደርስም። አንደኛ ዩቱበር ገብተሽ እንደ በፊቱ መምህር ብትሆን ኖሮ ፍርድ ቤት በ10,000 በመምህር ደሞዝ ስንት ነበር ተቆራጭ? 1,000 ብር የደሞዙ 10% ነው እንደ መንግስት ነው። አዎ እንደዛ በ2% ነው የደሞዝ ዩቲዩብ ላይ በፐር ማየት ይቻላል። ፐር ቪው $1,000 ይከፍላል። ዩቲዩብን ገብታችሁት መጀመሪያ ታየ ከፈለ ጠፋ። ለ7 ወር ሙሉ የኖርኩት እማቀው ራሴ ነው እየለፋው ላይቭ ላይ አለ ሁል ጊዜ ላይቬ ወፍ የሰራሁት እንደምቀር አው ፖስት ካረጉት እኮ አልደበኩም አይደል? ይሄናት ከመምህር ደሞዝ ስለሚሻል ነው መምህርነት ፍለቀ ወጣ ዩቱበርና ቲክቶከር ሸለገ ቢስታለ ነው። አዎ ለዛ እኮ እርሜኛ እዚህ ጋር ከመጣሁ ደግሞ አሁን ሰበር ጌመር ለመሆን ጊፍት ጋላሪ ሙሉ ይላል። ጓደኛ ብቻ ሆነች በዚህ ሳምንት 7 ወር ሙሉ እናትዬ ትሙት ማለት ጠዋት 2 ሰዓት ነግሬሻለሁ እስከ 12 ሰዓት ቁጭ ብዬ ኖርማል ጌመር ሁኜ ነው የምሰራው። የለም ቁጭ ብዬ በዚህ ቪዲዮ ራሱ ሰርቻለሁ። ሳገኝ የፖስቸዋለሁ ነፃነቴ ነው፣ ገና ደስታዬ ነው። አንበሳ ሲወርድልኝ ዝም አልልም። የመጀመሪያ አንበሳ ወረደልኝ በግ ነው። እግዚአብሔር ረዳ አገኘሽኛ። ራሴን ለማጥፋት ብዙ አስቤያለሁ። ለምን የምፈልገውን እየኖርኩ አይደል? እየሰራሁ አይደለም። ገንዘብ ያገኘሁ አይደል? ገንዘብ ደግሞ ከሌለኝ አንድ ሰው እኔና አንቺ አሁን ልክ ብሎ ልጃችን የምናሳድገው ያንቺ ልጆችና ልጆች እኩል አይኖርም፣ እኩል አይበሉም፣ እኩል አይጠጡም። እኔ እንደምኖረው እንዳቅምሽ አልኖሪም እንዴ? እንዳቅምሽ ከሌለሽ እኮ እንዳቅማችን ነው የምንኖረው። እኔ የሚያቅሜን አግዛታለሁ፣ እሷ የሚያቅማን ትኖራለች። ልጃችን ከቻልን ሰርተን ልጃችን ትልቅ ደረጃ ማሳደግ፣ ትልቅ ትምህርት ማስተማር እንችላለን። ለእሱ መስራት ካልቻልን ደግሞ ያልቻልን አንደኛውን እየሰማሻት አይደለም? እሷ የምትፈልገው ገንዘብ ብቻ ነው። ልጁን እንዲያው አትፈልግም። በስልክ ጉዳይ ደግሞ ምን አለችሽ መሰለሽ? አሁን እየሰማኋት ነበር። ይሄው ፈቅጃለሁ ትላለች። ስልክ ብሎ ካርገኛለች። እናትይቱ የእናቴ ትሙትን ነው የምልሽ። አንድ ቀን የዛን የልጁን ክፋት ስልክ አታነሳለች። ደከም በቃ ስልክ አያነሱ። እንዴት አድርጌ ሰፈር ስሄድስ ወፍ የለም፣ በፖሊስ ተከልክያለሁ። እሺ ደግሞ ብር ሲቸግራቸው ይመጣሉ። ብር ሲቸግራቸው ክስ ያስገባሉ። ከዛ ብር ይቀበላሉ። ልጁ ይታይ ሲባል ይከለከላል። 35,000 ብር ቀላል ነው። በወር እኮ በወር 10,000 ብር ለ3 ወር ከፍያለሁ። በወር 5,000 ብር አንድ ከፍያለሁ። 5,000 ብር የወላጅ የሚከፍለው 5,000 ብር በሚኒመም በወር ገቢ 60-70 የሆነ ሰው ይህንን ክፍያ የሚከፍለው ከዛም በላይ አገኝሽ። አሁን እኔ እያልኩ ያለው ባለፈው ቪዲዮ ሰርቷል አለች። አዎ ሰርቻለሁ። አሁን የምነግርሻለሁ ልጁን እንደ አባት ልሁነው፣ ላሳድገው፣ ከጎኑ ሁለት እኔ ስለ አንቺ አይደለም ስለማንም አይደለም ስለ ልጁ ስሜት ነው። አሁን ናቲ ብቅ ብሎ ቢናገር አባቴ ይላል። እሷ እየተራመደች ያለችው በናቲ አንደበት ነው። እሷ እየኖረች ያለችው በናቲ አንደበት ነው። ልጅ አባቱን ይፈልጋል። አይሻ እሷ ለእሷ ጥሩ ስላልሆንኩላት፣ እሷ እንደምትፈልገው ስላልሆንኩላት ለልጁ ጥሩ አይደለም። ጥሩ ስንሆንማ ፈቅዳለች። አይተሽ ባለፈው የሰራሻቸው ልጆች እንኳን ራሱ በፍቅር ጊዜ እኔ አባቴ ለጌታ ስትለው ቆይታ ትናንትና አይነን ላፈርጅን አለም እንዳለችው ማለት ነው። ስለዚህ እኔ ለእሷ ክፉ ሆንኩ ማለት ለልጅ ክፉ አይደለሁ፣ ክፉ ነኝ ማለት አይደለም። ልጅ ላሳድግ አሁንም አንቺ በፍርድ ቤት ያለችው ትሂድ። ፍርድ ቤት እስከፈለገው ነገር
እኔ ራሱ ይግባኝ እጠይቃለሁ። በፍርድ ቤት ከሆነ የምንጨርሰው ታያለሽ። ፍርድ ቤት ድጋሜ እንደሚቀርስልኝ በጣም እርግጠኛ ሆኜ ነው የምልሽ። ምን አልኳት? ይሄን ነገር አቁሜና አስገቢ፣ በቃ ፍርድ ቤት ጽፋት አስገባ። ከዛ እኔ አግዛለሁ፣ በቃ አግዛለሁ። የምችለውን ሰርቼ ለልጄ ብዬ ልጄን ካገኘሁት ካፈቀርኩት በወርቅ ብያ እኮ አይደለም። ልጅ እኮ ሲኖርሽ እኮ ልብስ ትገዣለሽ፣ መኪና መጫወቻ ትገዣለሽ፣ ታዝናኛለሽ። ከወርቅ ብያ በ5 ሺህ እንዲያ አልፈቅድም ነው አይደል? እንዲያ የተፈለገ ይባል ይጠይቃል። ገንዘብ ነው የምትፈልገው፣ ለልጁ አይደለም እኮ እኮ አይደለም። አሁን 5 ሺህ ፈርዶብካል ፍርድ ቤት እኮ በ5 ሺህ ግን እንዲያ ያልፈቅድለትም ይግባኝ ጠይቄ ገንዘቡ ይጨምር ነው 10 ሺህ ያድርገው። ገንዘብ ከየት ይመጣል? እኔ እኮ የቤት ኪራይ መክፈል አቅቶኝ የምኖር ሰው ነኝ እኮ። የቤት ኪራይ ይኸውልሽ፣ አሁን አስቢልኛል። የቤት ኪራይ አንድ ቤት ኪራይ ስትከራይ ስንት ነው? ወጪ አለ፣ የማብራት የውሃ እያንዳንዱ ነገር ስደምር የኔ ገቢ ለናቴ 10 ሺህ ሰጥ ማለት ነው። ስንት ነው ማለት ነው በወር የሚሆነው? እስከ 100 ሺህ ብር፣ 100 ሺህ ብር በወር 10 ሺህ ብር። እንደ አቅምሽ ኑሪ፣ ከሌለብሽማ እንደ አቅምሽ ኑሪ፣ እንደ አቅምሽ ኑሪ። ለምሳሌ ቀነስ፣ ለምሳሌ የትምህርት ቤት ቀነስ ያለ ታስገባ ወይስ ምን ትቀነስ? እኔ 5 ሺህ ብር አልኩሽ እኮ ሀብታም ልጅ የሚከፍለው ነው። ይኸው ፍርድ ቤት ከኤክስፔሪንስ የነገረኝ ጠበቃው 50 ሺህ ብር በወር የሚያገኝ ራይደር ለሁለት ልጅ 5 ሺህ ብር ነው የሚከፍለው። እናቴ ትሙት አሉ። እኔ የተያዝኩት አልኩሽ እኮ አድቫንቴጅ የተወሰደብኝ የዛኔ በወጣ በገባ በአንድ ወር ውስጥ እኮ ነው። ያራሱ ዩቲዩብ ባንዱ ከፈለኝ፣ ሰዎች አገዙኝ፣ ከዛ ማስታወቂያ ሰራ። ያ ገንዘብ ነው አሁንም 5 ሺህ ብር ያስከፈለብኝ። የነገርኩሽ ያ ገንዘብ አሁን ካለ ዲቦራ መሳሳት እንደበፊቱ መምህር ብትሆንና የ10 ሺህ ብር ደሞዝተኛ ብትሆን 1 ሺህ ብር ነበር በወር ተቆራጭ የሚደረግ። 1 ሺህ ብር እንደዛም ባልሆነ ራሱ አሁን ባለኝ ስቴትመንት ቢሰራ ከ2 ሺህ ብር በላይ አልከፍላት። ምንድን 1 ሺህ ብር ነው? ለምን የዛኔ በጣም ሀይ ነው። 200 ሺህ ብር በወር ከገባልኝ ይሄ ልጅ ሀብታም ነው የሚባለው። ከዛ ሰው ያገዘኝ ቃል ሀብታም፣ ስለዚህ 10 ሺህ ብር ይችላል አለ። ከዛ ደግሞ ተጨማሪ ስቴትመንት ያ ስቴትመንት ይሄ እሱ ስቴትመንት አረብ ቀነሰ 5 ሺህ ብር ይችላል አለ። እስካሁን የተወረፈረደብኝ ያኔ ባገኘው ገቢ ነው። ያ ገቢ ደግሞ ከየት ይመጣል? አሁን ከየት ላምጣው? ዩቲዩብ ላይ ይገባ ይታይ፣ ቲክቶክ ላይ ይታይ። ቲክቶክ ላይ እኮ በጊፍት ነው እኮ በጌመር እኮ ነው የሚሰጠው አይደል እንዴ? ከየት ላምጣው? ማን ጊፍተር ይስጠኝ? ጊፍተር እኮ ለማግኘት እኮ መታደል ይጋል። እኔ እየሰራው አይደለም ያለሁት፣ እየሰራው አይደለም። ስለዚህ ሳልሰራ የታውቂዋለሽ ሚዲያ ሳልሰራ አልሰራሁም። ለምሳሌ አሁን ራሱ ከጓደኞች ላይ ስነጋገር እናቴ ትሞት 5 ሺህ ብር እሺ ይሁንላት፣ ግን ምን አለ መሰለሽ ሲኖረኝ ይሰራል። ለምሳሌ አሁን 3 ወር ይበል እንደዛ ባረግላት ጥሩ ነበር። እሷስ ፍርድ ቤት ሄድና ዛሬ ሁሉ ፈለግ ይበል ያኛው ብትለምናት ራሱ እሺ የማትል ሰው። ስለዚህ እንዴት አድርጌ ነው እሺ ማሳለ አሁን ባንቺ በዚህ ፊት የምጠይቃት አንድ ነገር ነው። ለዚህ ልጅ አባት መሆን የመጣው ልጁን ረዳው ብለህ እየረዳው ነው ካቀየው እኔ ገንዘብ እየሰራሁ አይደለም። ሀቡ በቃ እስኪ አንቺ ተረጅ። ቲክታከር መጥቶ ጊፍተር እኔ ጊፍተር ነኝ የቢናም የሚል ሰው ከታች ታሉ። ከትናንት ወዲያ እንጉዳይ የምትባል ሴት ጌም ስጫዋት ቀኑ ሙሉ ውላ አድራለሁ። ስጫዋት አሳዝኛ ስቀጣ ነው ማለት እናቴ ትሙት አሳዝኛት ጊፍት ጋር ላይ ሞላች። ጓደኛዬ አሁን ሞላች ሁለት። ከዛ አንበሳ ወረደልኝ። ይሄ የሆነው በዚች 2 ሳምንት ውስጥ ነው። በዚች 2 ሳምንት ከዛ ውጭ ቲክታክ ላይ የለም። ዩቲዩብ የምንገብታችሁ ስራ መስራት አይፈልግም ነው። ዩቲዩብ ላይ ሪያክት ሰራል። የምሰራው ሪያክት ከ700 ያለ በ700 ማለት ደግሞ 00 ሳንቲም አይሰራም። 700 ቪው ማለት ነው። ስለዚህ ከየት አምጥቼ ለእሷ ልጅ 10 ሺህ ብር ልክፈል? ገባሽ? ለእሷ ልጅ የምትለው ለምን ለልጃችን ልጅ አይደለም እያለች ነው። አሁ ልጅ አይደለም ያው አላሰማሽ አሰማሽ ማስረጃ አለ። ሀቢባ ብዙ አስመሳይ ነው። ከሚዲያ መናገር ነው የሚፈልገው ልጁ
ሾርት አድርጌ ያዝኩት ነው። ልጅ የለም ልጅ አይደለም ያንተ አይደለም እኛ አንፈልገም፣ ከአንተ ግን ገንዘብ እንበቀልሃለን። ምን አለች? በዩቲዩብ በእኛ የሰራትን ትተፋታለን ያለች። እየከሰስኩ በዩቲዩብ የተሰራት ትተፋታለን። እንደዛ ካልሽ እንደዛ ፈልገው አምጣ ማስረጃ። እስኪ ጌታ ምስክሬን ነው አላልኩም በይ። ሁሉንም ሪከርድ ሳደርግ አልገኝም። በጣም እኔ ከአንደበቴ ምላስ ሲነቀል ካወራሁት ሁሉ አንድ ውሸት የለም። እግዚአብሔር ይፍረድ። በህይወት ዘመን እስካሁን የማልከውን እግዚአብሔር በህይወት ያድርገው። እስካሁን የማልከውን ምክንያቱም እግዚአብሔር ያውቃል። እግዚአብሔር ስለሚያውቅ ነው። አዳምጪ። ስለዚህ ወደ ፖይንቱ ስገባ የመጣሁበትን ፖይንት ስገባ አሁን እነሱ ረዳ አረዳ ያለፈ ነገር አልፏል። እሺ አሁን 35 ሺህ ብር ወስድ አረዳውማ አረዳም። እሺ አረዳውም እንበል። ከአሁን በኋላ ያለው ከአሁን በኋላ እንደ አባት ሚዲያ ላይ ወጥተናል፣ ሚዲያ ላይ ተነጋግረናል አይደለ? እንደ አባት እኔ ለራሴ አባት መሆን እፈልጋለሁ። ማሳደግ ልጄን እፈልጋለሁ። ማገዝ እፈልጋለሁ። ማስተማር እፈልጋለሁ። አባቱ ነኝ ማለት እፈልጋለሁ። እሱ ልጄ ነው ማለት አይደለም። እርዳታውንም አልፈልግም። ልጄ አጠገብም አትድረስ። በህግ የምጠይቀኝ ከሆነ አላሳይም አለች። አንድ አዳምጪ። ስለዚህ የምትስማማ ከሆነ አሁንም ልጅ ገንዘብ አልፈልግም ነው። ገንዘብ ነው የምፈልገው። ልጇ ተሰየም ብዬሻለሁ። እኔ ስትከሰው እኔ የምፈልገው ለልጁ አባት ምን ያደርጋል? አሁን ያንቺ ይቅርታ ትንሽ ስላደረኩት ለልጆቹ አስቡ። ሲኖረው ገዝቶ ሳይኖረው አድርጎ ነው አይደለ? ገባሽ? ሲኖረው አድርጎ እኔ እንደ አባት እኔ እና እሱ አብረን ባንኖር እንደ ማንኛውም እንደ ነጭ ሰው እሱ ሳይኖረውስ ማን ያደርጋል? ለምሳሌ እሱ ሲኖረው ያደርጋል። ሳይኖረውስ እንዴት አደርጋለሁ? ለምሳሌ አሁን እንደዛ ባትሰራ እሷ ታማሚ ብትሆን ቤት ምትል ቢሆን እና አንተ ሳይኖር ሲቀር ልጁ ትምህርት ቤት ይቀር፣ ትምህርቱ ይቋረጥ። ሳይኖረኝ እንዲያድ ይበላል። ሳይኖረኝ 10 ሺህ ብር ማለት ነው። ሳይኖረኝ እኔማ ትምህርት ቤት ማገዝ ያለብኝ ነው። ለምሳሌ ትምህርት ቤት ከፍለው አሁን ሁላችን ምንድን የትምህርት ቤት ከፍላለሁ 2000 4000 ብር አግዝሻለሁ። የወታት ያለው ብር ከፍላለሁ። ሌላ ደግሞ ሕክምና ሲታከም ምናምን አደርጋለሁ ብዬ በተነጋገርነው በወሩ ነው ክስ የመጣው አይደል? ከዚህ በላይ ምንም ላደርግ አልችልም። ገባሻ? ግን ይሄኛው አስገዳጅ እኔ በወር አላገኝም። 7 ወር እመቤቴ ምስክሬ ምንም ገቢ የለኝም። መሀል ላይ እሷና ቁርጥ ከሰሱ ብዬ ሰርቼ $300 አግኝቻለሁ። እየኖርኩ ያለሁት ቋሚ ስራ ከመልቀቅ አልነበረብክም። አስተማሪ ነህ፣ መምህር ነህ። ተምረህ ተመረቀ መምህር ሆነ 10 ሺህ ብሯ ብትኖራ ግማሹ እያካፈልክ ደግሞ ቲክቶክና ዩቱብ ትሰራለህ። የለኝም። ለምሳሌ መምህር ነኝ። መምህር 10 ሺህ ብር ነው የቤት ኪራይ 10 ሺህ ብር። ቲክቶክ ላይ እኮ ለምሳሌ የሆነ ራስሽን ችለሽ አይተርፍሽ። ሁሉም መምህሮች ስራ ለቀዋል ኢትዮጵያ ውስጥ በዚህ ሰዓት 10 ሺህ ብር ተከፋይ መምህሮች በ10 ሺህ ብር የሚተዳደር ቤተሰብ አለ። የተሻለ ገቢ ስላለው ያለሁት መምህር 10 ሺህ ብር ነው የሚከፍለኝ። በወር ተጠር ምን ብዬ 10 ሺህ ብር የሚከፍለኝ ይከፍላል። ገባሻ? ያ ማለት የተሻለ ስራ እየሰራሁ ነው። ለልጄ የተሻለ እሰራለሁ። እኔም አሁን ዛሬ ተራ ጌመር በሆን የዛሬ 3 ዓመት ኢንተርናሽናል ጌመር ልሆን ይችላል። ያኔ ልጄ አልፈለገም። ዛሬ የሆነ ሰዓት እኮ ቲክቶክ ሊዘጋና ሊቀርሻል ይችላል። ቋሚ ሊሆን ለልጆቻችን ማሳደጊያ ቋሚ ሊሆን አይችልም። እስካለ ድረስ ጌመር እንሆናለን። እስካለ ድረስ እንላለን። ኤኒታይም አካውንት ማድረግ ይችላል። ኤኒታይም የሆነ ነገር ሊሆንላችሁ ይችላል። ለምሳሌ እኔ በ3 ዓመቱ 7 አካውንት ስለተዘጋብኝ ያውቃለሁ። ኤኒታይም አካውንት ተዘግቶ ከ0 ፎሎ ልጀምር ትችላለን። ስለዚህ እንደ ቋሚ ለአባት ልጅ ለሚያሳድግ
10 ሰዓት ምናምን ሰርታችሁ መታችሁ እንደ ሰራተኛ ራሳችሁን አትዩ። ቲክቶከር በጣም ብዙ ጫና ያለበት ቪዲዮ ሰርታ ያልታየልኝ ላይቭ ላይ ገብቶ ሲሰቃይ የሚኖር የሚሰራ ጀግና። አሁን እኔ እየሰራሁ ልጅ ማሳደግ እፈልጋለሁ። ለልጁ አባት መሆን እፈልጋለሁ። ላይክ ሳገኝ አላገኝ ማለት ለምሳሌ ዛሬ 10 ሺህ ባላገኝ ኔክስት 10 ሺህ ካገኘሁ በአሁኑ ካልከፈልኳት በኔክስት ሺህ ብትስማማ የሱቅ የሆነ ጊዜ የሆነ ነገር ስታገኝ ትሰጫለች። ጀረስ ምንድነው በቃ እንቃንታ አሁን ፍረድ ይበል ይክፋል። ስለዚህ እኔ አባት መሆን እፈልጋለሁ። አባት አትሆኑ ካለች በፍርድ ቤት ነው ካለች እኔ አልቃወማትም። በፍርድ ቤትም ከፈለግሽ ደስ ነው የሚለኝ። ፍርድ ቤት አንድ ያገኘሽ ያኔ እንትን ብሎሽ አሁን ይግባኝ ብጠይቅ ከእንደገና ቢታይልን ቢኒያም 0-0 አንድ ነገር ይቀርሽ ይቀንሳል። ግን እንደ አባት ለልጄ አባት ልሆን ለልጄ ላግዘው ይፈልገኛል። እሱ ድምፅ ቢያወጣ ኑሮ አሁን በዚህ ሰዓት እኔ ቢኒን እፈልጋለሁ፣ እናቴም አባቴን እፈልጋለሁ ይላል። ስለዚህ እኔም አባቱን ሆነው አንቺም እናቱ የራሱ ስትዳር ይዘሻል። እኔ ጋር ምንም አንጓደድ አንፋቀር፣ የሚያገናኝ ልጁ ያገናኝናል። ለልጁ አስቢ። ከዛ ልጁንም በስነስርዓት ላዩ ስልክ እየዘጋሽብኝ አላነሳ እያልሽ እንደዚህ አልፈልግም ካልሽ ደግሞ ልብ ካለሽ እንደምታወሩ ገንዘብ አልፈልግም ካልሽ እስኪ ጀግና አንቺ ነገ ፍርድ ቤት ጻፊና ይህን ሰውዬ ከሱ ገንዘብ አልፈልግም ልጅ እንዲደረው አልፈልግም እንዲያው አልፈልግም ብለሽ አስገብተሽ ለሀቡ አሳያት። አታረገው ዲቦራ ስለማታረገው ዲቦራ አታረገው ማለት መብት የላትም። ስለተረጋገጠ እንዲያየው አልፈልግም ማለት መብት የላትም። እንዲያየው እሱን አንጭቻለሁ ትበል ደግሞ መተቆራት ደግሞ ማድረግ ግዴታ አለ። እሷ እኮ እያለች ያለችው ልጁ ልጁ አባት አለው ከተባለ ልጅክን ማየት የምትፈልግ ከሆነ ክፈል። የመክፈል አቅም ከሌለ ካታየው ብለዋለን። ይህንን ነው 4 ነጥብ። ይህንን ነው አላለችም እሷ። አውዬ ልንገርሽ አንዴ አላለችም እሷ። እኔ እያልኩ ያለሁት 2 አንዴ ልንገርሽ። እኔ እያልኩ ያለሁት አንደኛ ለልጁ አባት ሆነዋል። አባት መሆን እፈልጋለሁ። የልጁን ስሜት አትረገጠው። አባት ይፈልጋል። አባት ሄዶ ምን አለች ቅድም ማዘር መንገድ ላይ ወንድ ሳይ ምን ይላል? ይጠመጠማል። ሳይኮሎጂካሊ እየተጎዳ ነው። እሷ ከኔ ጋር ባላት አለመግባባት በቀል የተበቀለች ምናምን እየመሰላት ሊሆን ይችላል፣ ግን ልጁን እየጎዳች ነው። አንቺ መኪና ብትገጭለት በሰማይ ብታበሪው እኔን አባቱን አታኪለትም። ሌላ ሰው ብታመጪለት አታኪለት መቼም። እኔ ያለ አባት ስላደኩ ስለማውቅ ሚዲያ ለመውጣት ቪው እያስቀመጠ እየመች በሚዲያ በወር 5000 ክፈል፣ በሳምንት እሑድ ልጅክን እይ ተባልክ። እሷ ደግሞ 5000 አዋጣኝም ይግባኝ እጠይቃለሁ ብላለች። 10000 ይክፈል ልጁ ለማየት ለልጅ ማን ነው የሚቀርበው? አባትነት ነው የሚቀርበው? ገንዘብ ነው የሚቀርበው? አባትነት ውስጥ ምን አለ? አባትነት ውስጥ ገንዘብ አለ፣ ፍቅር አለ። ሁሉም በኢኮኖሚ ትምህርት ቤት በክፍያ ነው። አስጠኛ አስቀጥራለታለች። የትምህርት ቤት ክፍያ ትከፍላለች። ይበላል፣ ይጠጣል፣ ወተት፣ ዳይፐር እየከፈሉ ነው። ወጪ የእሱ ወጪ ቢደመር 10 ሺህ ብር ይሞላል። ተቀጥራ የምትሰራው ቤት ስንት ነው? 5 ሺህ ብር ነው። ኤርፖርት ኢንተርናሽናል ኤርፖርት ተቀጥራ የምትሰራው 5 ሺህ ብር ነው። የምንኖር በ5 ሺህ አንድ ትልቅ ሰው 5 ሺህ ብር እየከፈለ ቢኒያም ሙሉ ተራ ሰው 10 ሺህ ብር ለአንድ ልጅ ይቆርጣል። የትም ሀገር አልተደረገ። ይሄ የተደረገላት በአንድ 250 ሺህ ገቢ ብዙ ገንዘብ ተተቀያየረ ነው። አሁን በፍርድ ቤት ነው ካለችም ችግር የለብኝም ነው እያልኩ ያለሁት እንጂ ትሄድ አይደለም። እሷ ስለምትሄድ ነው። አባት እንደሆነ ከፈቀደች ጥሩ፣ ካልፈቀደች ደግሞ አዎ አይምጣ ብያለሁ። መቼ ነው ያልኩት? እኔ ልጄ አሁን የማያውቀውን ካላስተማርኩት፣ ካልደገፍኩት፣ አባቴ ካላነኝ፣ ልጄ ካላነኝ፣ ፍቅር ካልሆነ በመላ አሁን መወለድ እኮ ቋንቋ ነው አይደል እንዴ? መወለድ ቋንቋ ነው። ስለዚህ ፍቅር የሚኖረን ስንግባባ፣ ስንጫወት፣ ሳዞረው ልጄ ስለ አባት ላይ ምናምን ነው አይደለ? ይህንን ማድረግ ካልቻልሽ እኔ አባቴን በ15 ዓመት ያገኘሁት የአባትነት ስሜት የለኝም። እሱም አይደውልልኝም። እኔም ማለት ነው ይሄ ስሜት እያለው ነገ አድርጎ አባቴ ብሎ ቢመጣ አንቺ አባት ሞቷል ብያታለሁ። ይሄንን ማድረግ ከቻለች ታደርገው፣ ትምረጥ። እሷ ልብ ካላት ትምረጥ። ይሄንን ማድረግ ስችል ደግሞ ፍርድ ቤት ሆነ ከእሱን አንስቻለሁ ተበል እስኪ። ጀግና ከሆነች ምን ታዲያ ሲቸግራት ቅንቅኗ ሲመጣ በ50 ብር መጣ ማስገቢያ አስፈጻ። ከዛስ ቢኒያም ከየትም ተበድሮ ከየትም ተቀድሮ ይከፍላል። ካልከፈለ ይታሰራል። 2 ያታሰረች። ልብ ካላት ጀግናና ከሆነች አታሳስርም። የልጇን አባት አታሳስርም። አገኘሽ? ስለዚህ አሁን አንቺ ልብ ካለሽ ይሄንን አድርጊ። አይ ካልሽ እኔ ወንድ ነኝ፣ ነገ ልጅ ወልዳለሁ። እኔ ወንድ ነኝ፣ ልጅ ይኖረኛል። ለልጆች ልጅ አላጣም። አባትሽ ግን ልጅሽ ግን አባት አያገኝም። መቼም እናቴ አባት አያገኝም። እኔ አባቱ እያለሁ ማንንም አባቱ አያገኝም።
ከዓመታት በኋላ ማለት ልጆቻቸው አልቆ እኛ ምንም ለፍተን ብናሳድጋቸው ልጆቻችን በጣም እበልጥሻለሁ እየመቻቸ ነበር በሚዲያ እሱ አቅም እያለው አልሰጥም ካለ በጣም የሚያናድድ ነገር ነው። እየቻለ ለልጁ ከሰሰተ በጣም ያናድዳል። ግን አንቺ ተሽለሽ ተገኝተሽ አባት ከሱ በጣም ስለምትሻይ ልጁን እንዲያይ ብትፈቅጂለትና ኮኔክሽናቸው ባይቋረጥ ኮኔክሽናቸው ተቋርጦ ልጅሽ 17-20 ዓመት ከደረሰ በኋላ ቢኒያም የደረሰበት ባታቂ ወይ ቢሞት ሳይገናኙ ጊዜ ሳያሳልፉ ያ ቢሞት ወር ደግሞ አርጅቶ ትልቅ ሆነ በኋላ አባቴ ማነው አባቴን ያሳይ ሲልሽ አባት ከቀሌ ነው ስትይ እሱ ደግሞ እኔ በልጅነትህ እናትህን ለምኛት ነበር እንድታሳየኝ ፈቃደኛ አልነበረችም። ለዛ ነው እኔ እናንተ ያልተገናኘ ነው ቢል ልጅሽ አይቀየምሽም። አባቱ ጉዳይ ባለመፍቀድሽ አንደኛ ምን አለ መሰለሽ አቡ ይሄ ሰው ወደ እኔ ህይወት ሲመጣ ልጁን እረዳለሁ ነው እንጂ አንቺም ትረጂኛለሽ ብሎ ቢመጣ እሺ ተዘጋጅቼ እጠብቃለሁ። አንድ እሱ ሲመጣ ልጁ የኔ ነው የኔ ከሆነ እረዳለሁ ነው ያለው አይደል? ከረዳት እሺ ይመረመራል። ከዛ ባለፈ ደግሞ አባት አላጣም ልጄ አባቴ ብሎ ያሳደገው እኔ ወልጄ አንድ ሰው እንኳን አጠገቤ ባልነበረ ሰዓት ደም በደም ሆኜ ወልጄ 15 ሰዓት ሙሉ ያለማቋረጥ ደም ሲፈሰኝ ደሜን ያጠበው የእህቴ ባል ነው። ግሬን መጡ ሲወለድ ገና ሲወለድ ልጁ ማለት ነው አባቴ ብሎ ያደገው ሲጀመር የሲስተርን ባል ነው። አሁንም ቢጠየቅ አባቴ የት ነው ከተባለ የሲስተርን ስም ጠርቶ እሷ ጋር ነው የሚለው። እግዚአብሔርን ነው የምልሽ፣ ይኸው የሰማይ የምድር ጌታ እግዚአብሔር ምስክሬ። ትናንት ነው ከትላንት ወዲያ አባቴ የት አለ ሲባል አባቴ የሲስተርን ስም ጠርቶ ከኔ ጋር ነው ያለው። አባትነቱን አያውቅም ሲጀመር፣ እኛም አባቱ ሁሉን አያውቅም እውነታው ማለት ነው። ሲቀጥል ይሄ ሰው እረዳለሁ ብሎ ከመጣ ለምንድን ነው ዛሬ ላይ ደርሶ እኔ የለኝም ስራ ካልሰራ ሰርቼ እረዳለሁ ነው አይደል ያለው? መጀመሪያ ያልሽ ነጥብ ቢቆይ ልጄን እረዳለሁ ዴኔ አስመርምሬ ልጄ ከሆነ እረዳለሁ ብሏል። እኔ አስመርምሬ ያው ይርዳ ብለሻል። ትክክል ነሽ። አቋምሽ ግን አንቺም ትረጂኛለሽ ብሎ ላልሽው እርጅኝ እያለሽ ነው። ከአንቺም እርዳታ እየጠየቀ ነው። የሆነ ሰዓት እንትን እያለ ነበር ዲቦራ ገንዘብ ነው የምትፈልገው ማስረጃ ከፍቅረኛ ብር ላክ እያለችበት ማስረጃ ያለ ማስረጃ ቢኛም ማስረጃ አለክ የለኝም አላልኩም ትበልሱ አላልሽም ብለሻ ከፍቅረኛ ብር ተቀብለክ ላክ እግዚአብሔር ያውቃል። ችግር የለውም። ብቻ ይሰራል። ከአንተ ችግር ያፉ በይ ስላጠፋው ሰዎች ይቀር እና እኔ አሁን የተናገረውን ሲጀመር ልጁ በስነ ስርዓት የአባት ማጣት ሳይሰማው አሁን ነው እሱ ሲመጣ አባት ነኝ እኔን ካልሆነ አባቴ ማለት ነው። መንገድ ወርመፈው ለምንድን ነው? ወንድ ልጅ ሲያይ የሚንሰፈሰፈው ለምንድን ነው? ዛሬ ባይፈልግ 5 ዓመት ነው እናያለን። አለም ብሎ ለሰማይ አባቴን ቢኔና ቂልሳል ሰው ስለሚወድ ወንድ ልጅ ብቻ ነው የሚወደው። እሺ አይ ቅድም ማዘርሽ ወንድ ልጅ ሲያይ መንገድ ላይ ይጠመጠማል ወንድ ልጅ ላይ ብሏል። እና ይህ ነገር ሳይኮሎጂካሊ ወንድ አባት ስለሌለ ያለባት ነገር እየተሰማው ነው ስላለ ቤት ውስጥ ነው የሚውለው። ትምህርት ቤት ይሄዳል። ከትምህርት ቤት ሲመለስ ቤት ነው የሚውለው። ስለዚህ ማግኘት ይፈልጋል። ብዙ ሰዎች ወጥቶ መጫወት ይፈልጋል። ሰው ሲያይ ለሱ አዲስ ነው ምናምን ነገር ህፃናት እንኳን ሲያይ ከቤታቸው አይወጣም። ኢቨን እኔ የምኖርበት ብሎክ ላይ የታመመ ሰው አንድ አያልፎ ሄዶ ነው የሚጠይቀው። እኔ እንኳን አላውቃቸው ሁሉም ጋር እየሄድን አባባ ደህና ኖት እያለ የሚጠይቅ ሰው ይሄን ያህል ማለት ነው። ከዛ ባለፈ ደግሞ ወንድ ማለት ሽማግሌም አሮጊትም በጣም የሚወድ ሰው ነው። ሮጦ ነው ሄዶ ሰላም ብሎ የሚጨብጥ እንዲህ አይነት ልጅ ነው እንጂ አንተ ኖርክ መጣህ ቀረህ ምንም የምትጨምርለት የምታጎል
ነገር የለም። የሚጨምርለት የሚያጎልበት ነገር የለም። እንደዚህ ባህል ማለት ነው። ገና ደና የረዳውን ሳጣ እንኳን ማጣቴን የማይፈልጉ ቤተሰቦች አሉ ያለ ምን እንደምን ታውቂያለሽ? አንተ በመምጣት የተነሳ ውጭ ሀገር ፕሮሰስ ተቋረጠበት ብሎ የሚሉ ሰዎች ናቸው። እኔ አባት ማዘር ራሱ እናቴን ይኸውልህ ስማኝ፣ አንተ እናቴ ያንተ ኩያ አይደለችም። ከየትም ተነግሮ ከተባለ ማስረጃ ዲቦ ማዘር እንደዛ ብለውታል ብላለች። አንተ ሚዲያ ላይ ወጣ አባት ነኝ በማለት ምክንያት የውጭ ፕሮሰስ ቀረበት። ጉዲፈቻ ሊሰጥ ነው መሰለኝ ቀረበት አለች እንጂ በትምህርት አይደል አንዴ ብቻ አይደለም፣ አንዴ ብቻ 3 4 5 ጊዜ ባገኘች ቁጥር አይኔ እያለች እሳት እንደበላው ነገር ሰው አባትን የመሰለ ነገር መጥቶልን አላልኩም በያለች ምታርጋ ብላለች። ማዘር ትናገር እንዴ ለምን የተባለም ነገር ሆነ ማዘር ቤተ ክርስቲያን ውስጥ የሚረዱ አባት የሌላቸው ልጆች አሉ አይደል? በኮምፓሽን ነው ያለችው እንጂ ይሄዳል አልተባለም። በኮምፓሽን የሚረዱ ልጆች እዛ ላይ ይጻፍ ነበረ በ3 አመቱ ገባሽ? ያንን ልናጽፈው ልናስመዘግብ ስንል እኔ ነኝ አባት አለ አንድ። ሁለተኛ ነገር ደግሞ በጣም የሚረዳው 20 ሺህ ብር አወጣ፣ 30 ሺህ ብር አወጣ። አንድ ቃል የማይተነፍስባት ነው የማይናገር ልጅ ቀጥ ብሎ እኔ ነኝ አባት አለ። አቆመ መርዳት አቆመ። በቃ ልጁ ይዞ ብሎ አያይ። ከዛም በኋላ ቢኒያም መርዳቱም አይረዳም አለኝ ከሚል ይልቅ የለኝም የሚለው ይበዛል። 2 ዲያፐር መስከረም ላይ ገዛ። አሁን ጥቅምት 35 ሺህ ብር ቤት አልገባም። 35 ሺህ ብር አካውንት ላይ አልገባም። መርዳት አይደለም አይደለም ስመቼ ቢኒያም ስማኝ 25 ሺህ ብር ዝም በልና ስማ ብላ ስላለ ብቻ እኮ ማውራት አችልም። ሰማ ሲጀመር 25 ሺህ ብር የከፈለው ግንቦት 10 ነው። ልጄን ከውጭ ሀገር ነው ያስቀረብኝ። እናትዬ ትሙት ልጄን ከውጭ ሀገር ፕሮሰስ አንተ አባት ብለህ መተህ በሰላማችን እኮ በፍቅር እያለ ለቤቴ እየመጣች እየጋበዝኳት አብረን እዚህ እየዋልን እናቷ አያቱ መጥቶ ልጄ አብሮ በፍቅር ጊዜ ነው እንደዚህ ያለች። ቤት ድረስ መታ ምግብ እየጋበዝካት እያፈተፈትክ እያጎረስካት ውሃ ሳላጠጣሃት ተራ ነገራቸው እኔ ያወራሁት እኔና እሷ ፍቅር ነበር የተግባባን ሰው። በዛ ሰዓት እንደዛ የምትሉኝ ሰዎች ንቀትህን እኮ አየነው። ንቀትህን በዩቲዩብ እናቷ እዛ ታወራለች፣ እሷ ዩቲዩብ ታወራለች። ወረኛ ናቸው እንዲህ ናቸው ብለን ጥግ ድረስ ስለ እናቴ ስለ ቤተሰቤ ስለ ከዩኒቨርሲቲ መጣ እኔ ጋር አርፋ ያክስቴ ልጅ ከዩኒቨርሲቲ መጣ እኔ ጋር አርፋ ወለየ ናቸው ያኩት ዘመዴና ሲያርፋት አይ ወለየ ናቸው ወለየ እኮ እንደዚህ ችግር የለበትም ለምን አታገባትም? የማይመለከታል እንደዚህ ስትለኝ ነገር ትበላለች ሴትዮ ልክ አይደለች ብያለሁ። ልጄን ስከለክለኝ ደግሞ ተናግሬያለሁ። ሚዲያ ህዝብ ፊት እንደዛ ስታመጫጭቀኝ ሴትዮ ያምሻል ብያታል። አዎ ብያታል። ለምን ትልቅ ሰው ናት፣ አክብሬያት ወድጃት ተከባብረን ብያታል። አሏሽም እኔ እንዲህ ገመድ ታንቃለሁ እንጂ ውሸት ካለ ቤት ያወጣል የሆነና የሆነ ነገር ነው። ዲቦራ እንደምትዋሽ ልንገርሽ። ሚዲያ ላይ ስትወጣ ምን አለች? መጀመሪያ ፍቅረኛ ምን አለ የለኝም አለች። ሚዲያ ላይ ስትወጣ አለኝ አለች። ስንት ጊዜ አለኝ በእንትና በዛች በቁርጥ ስታስከሰኝ ዲቦራ ፍቅረኛ አለኝ አለችው። ሚዲያ ላይ ወጥተው ባል እየበዛባት ስለመጣ ነው እንጂ ዲቦራ ፍቅረኛ የለም። አሁን ፍቅረኛ የለም። እኔ በ3 ወር ራሱ እንዴት እንዳገባሽ አላውቅም።
እኔ ግን ታውቂያለሽ ማስረጃ መሰለኝ የሁለት ወር ፍቅረኛ አለች ወርቂ። አንቺን ግን እያከበርኩሽ እሷ እያከበረች ነው። ንቀሽ ሰርበሽ የሁለት ዓመት ፍቅረኛ አለች። ዛሬ በዚች ቀን 2 ዓመታችን የልትቅን ነው በፍቅር የጀመረው ታውቃለች። እኔ ቢኒ አላስመስልም ሚዲያ ላይ ብቻ ፍቅረኛ የለኝም። እሷ ግን ሳይኖራት አለኝ ትላለች። ትናንትና ያገባሽ እንዴት አድርገሽ እንዳገባሽ ማለት ጀመር በሶስት አዳምጪ። አሁን ስለሱ የማይመለከተኝ እዚህ ጋር እናትሽም ተናግረህ አዎ ተናግረህ ማዘር ያሞታ አድርጊያለሁ አዎ ብያለሁ። ለምን እንደ ትልቅ ሰው እያየች ህዝብ እየጮህባት ተይ እያላት ልጅን እንደዚህ ንክል አባብሎ እናትዬ ምናምን ተገዝቶለት አረ እንደው በጭራሽ በልማ የእሳቸውን እልህ ስታወጣ ያምሻሉ አልኳት። አዎ ይህንንም ብያለሁ እና የአጎቴ ልጅ ላግባ ወለየ ሁሉ ይጋባል መጣ ወለየ ናቸው እኮ ለምን አታውቅም? ወለየ እኮ እንደዚህ አታፍሩ እኮ እናንተ። ኧረ ሴትዮ ተው እንደ እኔ የአጎቴ ልጅ ናት ከዩኒቨርሲቲ መጣ ነው ሀኒ ትባላለች። ማንም የሚያውቃት እንደው ነገር ስራቸው አላማረኝም ምናምን ትለኛለች። የማይመለከት ፍቅረኛ አለኝ የለኝም? እኔ ፍቅረኛ መጀመሪያ ፍቅረኛ አለኝ አለኝ። አንቺ ግን ሴት ልጅ እኮ ሚዲያ ላይ ፍቅረኛ ሳይኖራት አለኝ ካለች ራሷን በጣም ስለምታከብርና ወንዶች እንዲያስቸግሯት ስለማትፈልግ ሊሆን ይችላል። የትኛውም ሴት ራሷን ፕሮቴክት የምታደርግበት ፍቅረኛ አለኝ ያለች ሴት እና ሚዲያ ላይ የለኝም ያለች ሴት እኩል አትከበርም። የለኝም ያለች ሴት ለሁሉም ወንድ መንገድ እየከፈተች ነው። ፎሎ እንዲያረጋት በውስጥ ቴክስት መጥቶ እንዲጽፍላት መንገድ እየከፈተች ነው። እሷ ደግሞ ይህ ሁሉ ነገር የተፈጠረው ፓስተር አምጥተው እኔ ዲቦራ እንዳገባ ይፈልጋል ቤተሰቦች። እኔ ደግሞ ፍቅረኛ አለኝ በቃ አለቀ። ፓስተር አመጣችሁ ካላስመከራችሁ እኔ ካለበት መርሳት የሌለብን ማለት ነው። እኔ ነኝ የተውኩት። ያለማስረጃ እዚህ ቤት ምንም ነገር ተቀባይነት አይኖረው። ሁለታችሁም ያንዳንዱ ነገር ያለማስረጃ አይኖረው። ጓደኞችማ በላይ ያልካቸውን ይላሉ። ፓስተር ራሱ ማዘር ፓስተር አላመጣሁም ሽማግሌ እኔም ሽማግሌ አታ ሲሉኝ ነገሩ ሳያምረኝ አላመጣሁም። እኔ መታረቅ የፈለኩት በሰላማዊ መንገድ ነው። ሽማግሌ ፓስተር አመጣሁ ነገር ሌላ ነገር አወሩ። እኔ ፍቅረኛ አለኝ እኮ እኔ የምወዳት ማፈቃት ፍቅረኛ አለች። ልጄን ፍለጋ የልጆቼ ዘመድ ዘመዶቼ ናቸው። ዲቦራ የልጄ እናት ናት። እናት የልጅ ናት ዘመዴ ናት። ነገ ለምወልዳቸው ልጆች የልጆቼ ወንድም እናት ዘመድ ነን። እኔ ያደጉበትን ነገር ሀውዬ ያደጉት በእንጀራ አባት ምናምን ስለነበረ ጥል ምናምን ስለነበረ ያ ነገር በልጅ እንዳይደገም እንደውም ዘመድ እንቀራረብ ቤተሰብ እንሆን ብዬ ስቀርብ እንደዛ ሲያመጡ እኔ አልፈልግም ስል ነገር ከዚህ በኋላ በሶሻል ሚዲያ ርዕስም የሱ ኮንተንትም መሆን አልፈልግም። ሰላም ስጠኝ አልሰራሁባትም። መጀመሪያ በሰላማችን ጊዜ ስለ ጉዳዩ ስለ እናትነት ኢንተርቪው አድርጊያታለሁ። አለቀ። ከዛ ውጭ እሷ ናት የወጣች ቢኒያም እያለች ፖስት ማድረግ የጀመረችው። ቢኒያም እንደዚህ አደረገ ምናምን ማለት ነው። ቢኒያም እንደዚህ አደረገ ስትል ዲቦራ እኔ እንደዚህ አላደረኩም፣ ዲቦራ እንደዚህ አላደረኩም። ዲቦራ ቅድምም ብሏል እዚህ ጋር ጽፌያለሁ። ራሷ ናት ቀድማ ልጁን አልረዳም ብላ ቪዲዮ የሰራችብኝ ዩቱብ ላይ መቼ መስከረም 17 ዮሃ ሚዲያ ላይ ቀርባ አልረዳም ብላ ዋሸች። ከዛ እኔ ደግሞ ዮሃ ሚዲያ ላይ መስከረም 25 ቀርቤ ከሷ በኋላ ቀርቤ እንደምረዳ ምላሽ ሰጠው ነው ያለው። ይህ ነገር ትክክል ነው? እሺ እኔ ደግሞ አልካድኩም። ዮሃ ሚዲያ መጥቶ ለመስቀል ኢንተርቪው አድርጎኛል። የረዳ አይደለም ግን ደግሞ ለወደፊት እግዚአብሔር ይርዳው አሉ። ክፉ ነገር አልተናገርኩኝም። ከዛ ባለፈ ደግሞ እሱ ጥር ላይ ቀድሞ ከፍሎ ይሁን አላውቅም። መስከረም እንግዲህ የትምህርት ቤቱ ክፍያ ተከፍሏል እና ወይስ የመስከረምን ከፍሎ ነው እስካሁን እየከፈልኩ ነው ብሎ ያወራው? ጥቅምት ላይ ወጣ። ከዛ ልጄን ከምችለው በላይ እየረዳው ነው አለ። ከምችለው በላይ እንግዲህ አስቢ፣ ያገኘበትን አስቢ። ከዛም በኋላ ደግሞ ከምችለው በላይ እየረዳው ነው አለ። ምንም አላልኩም። 70,000 ብር ነው ምናምን በወር አውጥቻለሁ ብሏል። እንግዲህ እግዚአብሔር ነው የሚያውቀው። ከዛም በኋላ እየከፈለው ግንቦት 10 25,000 ብር ሰጥቶኛል። አልሰጠኝም አላልኩም። እሱም ደግሞ በህግ በግዴታ አይ ተናግሬያለሁ። ሺ ጊዜ አላነሳም
10,000 የካቲት 24 25,000 ደግሞ ግንቦት 10 ብላ ነው የተናገረችው። ጽፍ ያለ ሁሉ ነገር ወረቀት ያዘ። እኔና ታውቂ አሁን ነገሩን ለማቅለል ማለት ነው። እሷም የሆነ ነገር ትላለች፣ እኔም የሆነ ነገር እላለሁ። እስኪ አሁን በሰላም በእናንተ ፊት ማለት ነው እኔ ለልጅ አባት ነው ንበት እኔ የሚያገኛ ሰው ቀና ብዬ ማለት ነው ልጅን ማለት ነው እየሰማችሁ። ስለዚህ ገንዘቡን የምትፈልጉት ለድግስ ነው። ገንዘቡን ውሰድ ዲቦዬ እሱ እያለ ያለው አባት ልሆን እያለ ነው። አንቺ ደግሞ ምንሽ አባት ለመሆን ብቁ አይደለህም ነው። እሺ ብቁ እንዲሆን ምን ያድርግ? ይሄን እናሟላ፣ ይሄንን አድርግ፣ የባህል ባህሪውን እንዲያስባት አይደለም። ይሄ ምንም የሚስተካከል ነገር የለውም። አይቼው ነው ዝም ያልኩት። ይሄንንም የምለው ህግ ፈቅዶለታል። ግን ደግሞ አይ እኔ አልችልም አንድ ነገር አድርጊ የሚል ከሆነ እኔም አምኜ ልቤ እርፍ ብሎ አይደለም የምሰጠው ልጁ። ስለዚህ ለቪዲዮ መልስ ለመስጠት ያህል ልጁን እንዳይደርስብኝ አልደርስባችሁ ብሏል። በዚህ ደግሞ በሚዲያም ሆነ በየትም ይረጋገጥልኝ። ልጁ የእሱን ገንዘብ አልፈልግም፣ ልጄን በብቃት አሳድጋለሁ። እሱን አናውቀውም። በቃ ወደ እኔ ህይወት ድጋሚ አይምጣ፣ ወደ ልጄም አይምጣ። ሰላም ነው የምፈልግ። እኔም የምፈልገው እሱ አባት አይደለም ከተባልኩኝ ያዥና እስኪ ፍርድ ቤት አስገባ፣ ይህንን ክስ አንስቻለሁ ብላ ፍርድ ቤት አስገባ። አሁን እዚህ ትላለች። ከ10 ወር በኋላ መጣ ቢኒያም እኔ ቸርኬሌ ነው የምገባው ይሃለው። ከዚህ በፊት 3 ዓመት 4 ዓመት ሳሳለሁ ራስን እንኳን ለቂጡ 3 መብላት የማችል ሰው ስረዳቂ ነበር። እንደው እግዚአብሔር ስታት አሁን ስለ እርዳታ የምታወራው ማለት ነው። እኔ ቶም እየተማርኩ አዲስ አበባ ዩኒቨርሲቲ ተማሪ ማር ነበረ ፊልም ስኩል ካልከፈልኩ ብላ ሴት ስትወድ የምታደርገውን አታውቅም። ካልከፈልኩ እኔ አልፈልግም እያልኳት ፍቅሯን ለመግለጽ ግድ ካልከፈልኩኝ ብላ እትትህ ብላ የአንድ ወር 700 ብር ከፍላልኛለች። አንድ ሁለተኛ ደግሞ የሆነ ጊዜ ታመሜ ሰው አልነበረኝም። በጣም ታመሜ እግዚአብሔር ይስጣት መጠኑ አይደለም ዋናው መድረሱ በጣም አመስግኛታል። አሰያታንስ ታመሜ ማንም ሰው አልነበረኝ። ከዛ በመሀል ተደዋወልና ልንገርሽ እኔ ታክሲ አልጠቀምም። ተደዋወልና 150 ብር ነው 150 ብር ከፍላ የመንግስት አንተ ጋር ማውራበት የለም። ከዛ ውጭ ያደረገችልኝ ነገር የለም። እኔ ነኝ የማደርግላት። ከኔ ነው ገንዘብ የምትወስዱ ዲቦራ። እሷ አካውንቷ ስቴትመንት ቢታይ የሀገር ብር አለ። ስለዚህ አሁን እሷ ይኑረኝ እንዴ ይኑረኝ። ለልጃችን አባት እናት ነው አኖ ነው አንተ አባት መሆናችን። ስለዚህ እኔ ይኸውልህ አላየው አጠገቤ እንዳይደርስ ብለህ ፈርተሃል። ልክ እንደ በሽታ ቆጥረህ ወደ ቤተሰቦቼ እንዳይቀላቀል ብለህ ቪዲዮ ሰርተሃል። እንደዛ አይደለም አትቆይም። እኔ ያልኩት ይሄን ሀሳብ ማትቀበል ከሆነ እኔ ያልኩትን ልንገርሽ እራስሽ ምታል። እኔ ያልኩት አንዴ ልናገረው። እኔ ያልኩት ዲቦራ ልጅን ከልክላኛለች። አዎ ከኔ ገንዘብ ነው የምትፈልገው። አዎ ገንዘቡ እየወሰደች እዚህ አላሳይም ብላኛለች። በዚህ በህዝብ ፊት ወተና እንዲያ ላይ እኔ ለዲቦራ አሁን አባት እንደሆን ተፈቀደልኝ ልጅን ላሳድግ አይ ካለች አሁንም እደግመዋለሁ። ካደገ በኋላ ናቲ የሚባል ልጅ መጥቶ ህይወቴ እንዲበጠብጥ አልፈልግም። ለምን እንደሚጠብጠኝ ልንገርሽ። አንደኛ አዳምጪ። አንደኛ ልጁ አላውቀውም። ካላወቅኩት ደግሞ ካላሳደግኩት ደግሞ ስሜት ከሌለኝ ፍቅር ከሌለኝ ካልሞትኩለት ለልጄ ካለፈውለት ፍቅር ለመልፋትም እኮ ልጄ ምን ብያታለሁ? ዲቦ ይሄ ብል እኮ ብዙ ለልጄ እየሞትኩለት እስኪ መነሻሻ ኢንስፓይሬሽን ይሁነኝ ልጄ መኖር ልጀምር እስኪ ብያቱላ ነበር። ካልኖርኩለት ገንዘብ ምን ያደርጋል? ፍቅር እኮ ነው። ባለፈው አንድ ሰውዬ 3 ልጆቹን አስመርሞ 2 የሱ አለው አንዱ የተመረመረ ልጅ ከሁለቱ ጋር ፍቅር አለው። ለምን? ልቡ እነሱ ጋር የእሱ ያሉት ልጆች ይወዳል። ለምን? ስለሚገናኝ፣ ስለሚያፈቅራቸው፣ ስለሚለፋላቸው፣ ስለሚታገላቸው። ያ አባትነት ማለት ነው። እንደዛውን ያላሳደጉት ልጅ ነገ መጥቶ ለወንድሞ ለልጆች ይሄዳል እንግዳ ሊሆን ምናምን እንዲሆን ያለ እኔም ስሜቱ ስለ ድንገት አባቴ ይደርሽ አሁን ሊሰማኝ ይችላል። በዚህ ሰዓት ይህን ሁሉ ሜ ሲሆን በ15 ዓመት እኔ ራሴ ለፍቼ ከሀገር ተንከራተቼ ከእናቴ
ናቲ ታይ አሁን በቅርቡ ይመጣታል። ቀደም ደረሰ በሚዲያ ካበጣና ከአባቴ ተፈጠረው እኔ ልንገርሽ በዛ በገጠር ጊዜ ማለት ገጠር ክፍለ ሀገር ወሎ ኮምቦልቻ ከገጠር ከመቅደላ እናቴ በሌለችበት ከአያቴ ብር ሰርቄ ሂጂ አባቴን ፈለገ አረ ያገናኝ ይኸውልሽ ከአምስተኛ ክፍል ጀምሬ እስከ 10ኛ ክፍል ሰው አገናኙኝ በማለት የአባትነት ፍቅር በመጠማት በመሰቃየት ያደጉ ልጅ ስለሆንኩ ስለሚገባኝ ነው። የት ነህ አባቴ? ሰው ሲመላለስ እየጠየቁ የሆነ ሰው ሽጉ ስለኝ ከአያቴ ብር ሰርቄ ሂጂ ኮምቦልቻ በራሴ ፈልጌ ሂጂ አገኘሁት። ከልጆቹ ደብቆ ለብቻው አግኝቶኝ መልሶ ሀገር ይሽ መቼም ማረሰው መቼም ከልቤ የማይወጣ እንደዛ አድርጎኝ እንኳን ደውሎ አሳድጎኝ ያውቅ። ለምን ከእናቴ ጋር ባላችሁ ችግር ሊሆን ይችላል። እኔ እናቴንም እንድናት አለ የሁለቱ ችግር በቃ እኔ አሁን የገባኝ ማለት ነው። የአባቴ ጭካኔ ላይ ሆን ይችላል። አሳድጎኝ ያውቅም። ምንም አይደውልልኝ፣ እኔም አይደውልልኝ፣ ምንም አይመስለኝ። ከእናቴ ውጭ የሚናፍቀኝ የለም። እኔ ሚዲዩቱን አልረብሸውም። እኔ ግን ማን ይጎዳል? እኔ ግን አልቅሳለሁ፣ ውስጥ ይጎዳል። አባት ያለው ሰው ሳይ አሁን ነው ብሽ ትናንትና የቶሚን አይቼ ቶሚ አባቱ ጋር ሲል እንዴት እንደው አባት ይግደል ጨርስም ለልጅ አባቴ ስኩርት ይላል። እኔ ደግሞ ንጹህ ወንድ ሱስ የሌለብኝ የማልጠጣ የማልሰክር በጊዜ ቤት የምቀመጥ ስራ ለመስራት የምሞክር ልቤ ደግሞ ንጹህ የሆነ ሰው ስለምታውቀው ነው የምነግርሽ ነው። እንደዚህ አይነት አባት ብዬ የመጣሁት እሷ ልጅ ልታስወርድ ስትል ዲቦ ትሞቻለሽ ወይ ደግሞ ወደፊት ልጅ መውለድ አችም ይሄ ልጅ ይወለድ ምን ብዬ ተናግረዋለች። ድንጋይ ተሸክም የዛኔ አቅም ነበር። ትምህርቴን ሰቅዬ የተመረቁ በማዕረግ አንደኛ ከትምህርት ቤት ጀግና ተማሪ ከታችን ቢሆን ማለት ነው። በስራም ቢሆን አስተናጋጅ ሰርቻለሁ። ያልሰራው ስራ የለም። ግን በዛ በጥፋቴ ራሴን ስለበደልኩት አሁን ይቅርታ በህይወት እንደዚህ አይነት ነገር ከተፈጠረ ልጅ ላሳድግ ይመረመረልኝ አባት ከሆንኩኝ ላሳድግ ብሎ መምጣት ወንድነት ይጠይቃል እንጂ ዲቦራ መጣን አባቱን አላለችኝም፣ አልከሰሰችኝም። ያችኛውን መጣ አላለችኝም። ለልጆች አባት ነው። ስለዚህ አሁንም እኔ ለናቴ አባት ነው። አሁን አረፈለ ከአንድም 4 ዓመታት ይልቅ የሚመጡት ብዙ ዓመታት ለናቴ አስፈልገዋል። ገንዘብ በይ ኢሞሽን በይ ምንም ላድርግ። አሁን ይሄ እናቴ እያየሁ ማለት ነው ክፉ ባረግሽ እንደዋችን እንኳ ባረግሽ ልቡ ይላራል። አባቱ ደሞ ካወቀ ይወደኛል። አባቴ አንድ የሚታል እያወራሽ እኮ ነው ማለት ነው። ስለዚህ ለልጅ አባት ከፈለግሽ እኔ አባት ነው ልሽ መኪና ብትገዢ በሰማይ ብታበር የትም ሀገር የዓለም አንደኛ ቢሆን የዩናይትድ ስቴትስ ኦፍ አሜሪካ ፕሬዚዳንት ቢሆን ገንዘብ ቢያገኝ ቢደላው የሆነ ነገር ይጎድለዋል። አባት ይጎድለዋል። ያገባሽው ባል አባትን መኝ ከ3 ዓመት በኋላ አይሰማሽም። አስረግጬ ነው የምነግርሽ። አይመለከተኝም። እኔ ስለሱ አይደለም። ግን ልጁ አሁኑኑ ያኛው የእንጀራ አባቱ እንደሆነ አውቆ አሁኑ በዚህ ጊዜ እኔ አባቱ እንደሆንኩኝ አውቀው ሲፈልግ እያዝናና ነው። አንቺ አትምጪ እኔ ላዝና ነው። እሺ ከቻልሽ ግን እኔ እናዝናና ያልኩት ከአንቺ ጋር መዋል ፈልጌ አይደለም። ከአንቺ ጋር መዋል እንደማልፈልግ ታውቂያለሽ። እናዝናና ያልኩሽ ለልጁ ነው። ገባሽ? እኔ እና አንቺ አብረን ስንሆን ሳይ አባት አለኝ እናት አለኝ ይላል። ትምህርት ቤት አይጎዳም ብዬ ለምኜሻለሁ። ዲቦ እኔ ሳወራሽ አፋፌን እሺ ላዳምጥ እችላለሁ። አሁን አዳምጣታለሁ 40 ደቂቃ የራስህ ጉዳይ ሳታዳምጥ ይዘግታል። ይሄ ነው እየሆነ ያለው። ስለዚህ ዲቦ ታይ አንቺ ከዚህ ነገር ውጪና ናቲን በቦታዋ በናቲ አንደበት እስኪያውን ናቲን ሁኝ። እስኪ አንቺ እስኪ ናቲን ሁኝ። ናቲ ገና አንድ ልጅ ነው ያለው ጀግና እናት ስለኝ እኔ ደግሞ ለልጅ ጀግና እናት ሆንኩኝ። አዳምጪ። አዎ እናትሽ የተከበረ ያሳደገችው እሷ ናት። አታውቂውም። ለልጁ አንድ ምግብ ሰርታ አታውቅም። አዎ ሳልመልስልሽ የቀረው ደግሞ ትምህርት ቤት ናቲን ሰኞ ቀን ትምህርት ቤት አድርሽው እኔ ኑቲ ጋር ዳሎል ኢንተርቴንመንት ኢንተርቪው ኖረኝ የእናቴን ልጅ ወንድሜን ማዘር ታውቀዋለች። ስሙን ትናገር። የእናቴን ልጅ ወንድሜን እኔ ቀረጻ ላይ ስለነበርኩ ደውዬ ልብሱን አጥቤ እግሩን አጥቤ ካልሱን ምሳቃውን አሰሬ ትምህርት ቤት አድርሽው ከሰዓት ቀረጻ ሄዱ። ወንድሜ ታውቀዋለች ማዘር አላውቀውም ካለች ዳግምን አላውቅም ካለች ተፍረድ። ወርቅ የሆኑ ቤተሰቦች አሉኝ የተከበሩ ምንም ነገር የሌለ ታውቀዋለች ማዘር። እሱን ልኬ ነው እንግዲህ የተከራከርኩት። ወንድም አይውሰድ እህቴ መጣ ትውሰድ የተባለው እንደዚህ ነው የምታረጉት። እህቴ ታከብርሻለች። ቤተሰቡ ዘር እንፈልጋለን። ዘራችን እንደወጣ ነበር። ወንድሟ ላልሽ በስልክ ተደውሎ ያውቀዋለሁ። ማንስ ቢሆን
ማዘር አለ ማዘር ያለ ነው የባለቤቷ ወንድም ነኝ እየተባለ ሰዶይ ሲባል እኔ ባለቤት የለኝም። የምን ባለቤት ወንድም ነው? ስለዚህ የተሳሳቱት የባለቤቷ ወንድም ነኝ ማለት አልነበረበት። የልጇ አባት ወንድም ነኝ አጎት ነኝ ለምን አላለም? ወንድም ለትምህርት ቤቱ የእሷ ባለቤት ምንም አይልም። በቃ እኔ ዳግም ስለማ አይልም እንደዛ እሱ የሚለው እንግዲህ መምህሯ ያለችኝን ነው። ማዘር ታውቀዋለች። ዳጊን አታውቂውም? ማዘር ይመለከተኝ ለዛ እኮ ነው አንቺ ያለሽው። ታውዬ ሰው የሚፈልገው ዲቦራ ያለችው የራሷ በቀል ላይ ነው። በቃ የራሷ አልህ ላይ ነው። እናት እኔ አሁን እሷ በምን ልብዳው ነው? እኔም ደግሞ ስለገፋሁሽ አንድ ባይዘዌ ማለት ነው እንድታውቁ የሚፈልገው እኔና ዲቦራ እግዚአብሔር ምስክርን 1 ወር ፍቅር ኖሮን አያውቅም። መጣችሁ ሚስት ምናምን አትበሉ። እኔ እና እሷ በመታቀለ ተገናኘ። ወንድም ኦፊሻል ቢኒ ዲቦራ ሀቡዬ እንዴት ዋላክ? ኦፊሻል ቢኒ ችግሩ አንተ አሁን አታክ እያረካት ነው። ገባ? ሴት ልጅ ወልዳልህ በቃ ማክበር አለብን። እኔ በእውነት እረዳሃለሁ። እኔ ከመጀመሪያ ጓደኛ በለው ወልጄ 5 ዓመት አካባቢ ልጄ ራሱ አላሳየውም አባቱን ብዬ 5 ዓመት ላይ ጠየቀኝ። ሲጠይቀኝ ሄጄ ሪፖርት ሳረግ ቻይልድ ሰፖርት እንዲደረግበት ተደረገ። እሺ ዲቦራ ይሄ ለአንቺ ነው። በእውነት ለእግዚአብሔር ብለሽ አንቺ ይቅር ብለሽ ልጁን እንዲህ ብታረጊ እግዚአብሔር ለአንቺ በር ይከፍትልሻል። አንቺ የእግዚአብሔር ልጅ ነሽ አይደል? እኔ አምተልኝው እግዚአብሔር በር ይከፍትልሻል። እና ሀቡ ያቆኛል። አሁን የመጨረሻ ጠንባራ ድሃ ነበርኩኝ። እሺ ሌሊት እየተነሳው ቻይልድ ሰፖርት ላለማድረግ ልጄን እንዳያገኝ ብዬ ቻይልድ ሰፖርት ላለማድረግ ግን ልጁ ራሱ አባት ያለኝ 5 ዓመቱ ላይ ከዛ ልክ 5 ዓመት ከምናምን ሲሆነው ሄጄ ቻይልድ ሰፖርት ሳረግበት አባትየው ልጄን ብሎ መጣ ብር ሊከፍል ሲገባሽ። ከዛ መጣ ክፈል ተባለ 900 ምናምን ብር ክፈል ሲባል $1 ነው ክፈል ሲባል አልችልም ማለት እኔ በጣም ነው የምጠላው። በጣም ነው የጎደኝ። እርጉዞኜ ነው ትቶኝ ሄደው። እንግዲህ አስቢ፣ በአሜሪካ ምድር ነው ማውራሽ። ትቶኝ በቃ ሄዳለሁ አለ። እሺ ሂድ። እርጉዞኜ ጥሎኝ ሄደ። ከ5 ዓመት በኋላ ቻይልድ ሰፖርት ሳረግበት ተመልሶ መጣ አይደል? ከዛ ልጁ አባቴ ያለ ለዛ ብዬ ነው እንዲገናኙ ያደረኩት። 900 ምናምን ብር ክፈል ሲባል አልችልም አለ። ክፈል ሲባል እኔ ችግር የለም ስንት ነው መክፈል የምንችለው ሲባል 400 አለ። ችግር የለም ሂድ አልኩኝ። ዲቦ ያንን አርጌ ክንፈሙ ድሮ የማውቀው ልጅ ጋር ተዋወቅኩኝ። በኋላ የመጨረሻ ሀብታም እዚህ ሀገር በጣም የተማረ እግዚአብሔር ሰጠኝ። አንቺ ፎርጊቭ አርገሽ ልጅሽን ጊቭ አፕ ስታደርጊ እግዚአብሔር የሚለቀው ነገር አለ። እመኚኝ ዲቦ ክንፈይሙት እኔ 5000 ብር የእሱን እኔ ከፍልሻለሁ። አንቺ ካሳየሽው 12 ወር ሙሉ እኔ ሰጥሻለሁ። እና ልጁን አሳዩ። ይቆጭሻል ዲቦ። እግዚአብሔርም አንቺ ስትፈች ይፈታሻል። ጥሩ ነገር ይመጣልሻል። እመኝኝ። ከእሱ ጋር እልህ አትገባቢ። ልጁ አሁን ይሄ ልጅ እኔ የምልሽ 13 ዓመቱ ነው። አባቴ እንደዚህ እንኳን ያርግልህ አባት ስለው አባቴ ይለዋል። የሚገርምሽ በወር አንዴ እንኳን ቢተያዩ ነው። አሁንም ልጅ አባቱን መጠየቁ አይቀርም። ዲቦዬ ዛሬ ብትፈቺ ነገሮች ከእግዚአብሔር ፊት ይፈቱልሻል። እኔ ስለተፈታልኝ አሁን ቁጭ ብዬ ነው በሀብታም ተይዤ የምኖረው እና እግዚአብሔር ይለቅልሻል። እንደው በእግዚአብሔር ነው የምልሽ። ዛሬችን ምክር ሰምተሽ ብትሄጂ በረከቶች ከላይ ይለቀቃሉ። እሺ እኔ ደግሞ እሱ የሚከፍልሽን ኤቭሪ ማንት እልክልሻለሁ። ልጁን አሳዩ። የኔ ማን አንተ ልጅን አለ እንደምትፈልገው ማለት ትፈልጋለች የሚለው እኔ እፈልጋለሁ ለማለት ነው። ክብሪትዬ ቴንኪው በጣም ነው የማመሰግነው ስለ መልካም አመለካከትሽ። ግን እኔ ገንዘብ አያስፈልገኝም፣ የማንም እርዳታ አያስፈልገኝም። እኔ ራሴ ልጄን ሰፖርት አድርጌ ማሳደግ እችላለሁ። ገንዘብ ነው የምትፈልገው ብሏል። ጀስት እፈልጋለሁ። እኔ ግን አልፈልግም። 5000ን ራስህ ተጠቀመው፣ ራስን ሰፖርት አድርግበት። ምክንያቱም ሁሌ ሮሮ ስለሆነ የምታወራው አልፈልግም ብለሽ ቤት አስገቢ።
ምንድን ነው አላማሽ? ማለት ነገ ልጁ ይኸውልሽ ማለት ነገ ልጁ እኮ ይኸውልሽ አባትነት እኔ አላየሁትም። ነገ በልጁ ልጇ እያለ ከቅድም ጀምሮ ሲያወራ ነበር አይደለም ነው ማለት ያለፈው እኮ አልፏል። ይኸውልሽ ያለፈው አልፏል። ይኸውልሽ በዚህ ደቂቃ ያለፈው አለፈ። ነገም ደግሞ የሚመጣው ነገር የሚመጣብኝ በደል ያልፋል እኮ ያልፋል። አያልፍም ማለት አይደለም። ግን ደግሞ እኔ ልጄን ማሳደግ አያቅተኝም። እኔ ልጄን አሳድጋለሁ። እኔ 36 ዓመት ሆነች ገና 20ዎቹ ቤት ነሽ። ስሚኝ ግድ የለሽም ይጠቅምሻል። ይኸውልሽ አይኖ የደረሰብሽ በደል ብቻሽን ያሳለፍሽው መከራ ልጅሽን ለማሳደግ የከፈልሽው መስዋዕትነት ይሄ ሁሉ ልጅሽ ሲያድግ አባቴን ብሎ ድካምሽ ገደል ይገባል። ትናደጃለሽ። ነገ ልጅሽ የ17 ዓመት ጎረምሳ ሲሆን አባቴን ማወቅ እፈልጋለሁ ብሎ ሲሄድ ይሄ ሁሉ ብቻዬን ለፍቼ ያለሽ የዛኔ ነው የምትናደጂው። አሁን ገና ነው ገና 3 ዓመቱ ነው ልጅሽ። ገና ረጅም ርቀት ትጓዣለሽ። አባት ያስፈልገዋል። የእንጀራ አባት የእንጀራ አባት ነው። የእህቴ ባል የእህቴ ባል ነው። አጎቴ ወንድሜ ነው። ለኔ ልጅ አባት መሆን አይችልም። አባቴ ሀያት ነው። ለኔ ልጅ አባት መሆን አይችልም። አባት ብቻ ነው አባት መሆን የሚችለው። አባት ምንም ነገር ቢሆን አባት ነው። በጣም በድሎሻል። በጣም ተጎድተሻል። ብቻሽን መስዋዕት ከፍለሻል ለልጅ ከእርግዝና እስከ ምጥ እስከ ማሳደግ። ግን ይሄ ሁሉ ነገር ገደል የሚገባበት ቀን ይመጣል። መቼ ልጅሽ አድጎ አባቴ ሲልሽ ለምን አባት ያስፈልግሃል? እኔ እናትም አባት ሞት ያሳድጌ እኔ እንዲለፍቼ እኔ እንዲያርጌ እናትና ልጅ ያሉት ሲለኝ አባቱ ሲጠይቀኝ አባት እንደዚህ ብዬ እነግረዋለሁ በስትክክል ምክንያቱም እኔ ማንም ማለት ነው እኔ ላይ ማንም ሊፈርድ ህዝብ ነው የሰደበኝ። ልሰደብ ለልጄ ነው። ክብሬን ያጣሁት ማንነቴን ያጣሁት ለልጄ ነው።
ክርስቶስ እንኳን ሊሚት አለን እኮ አይደል? እንደ ሰው ስንኖር ሰው ይበድለናል። ሺህ ጊዜ እንድንበደል ደግሞ አይፈቅድም አይደል? ያቺ ልጅ እንኳን አረደኝ ያለችው ልጅ አንገቷን ምን አለ እኔ ነገ ይሄ እጣ ቢደርሰኝ እንዴ? ዛሬ እንደዚህ ሶሻል ሚዲያ ልጁን ብቻ እንዲያይ እኮ ነው አይሆንም። እሺ አይችልም። አንዴ ተናግሯል። ሚዲያ በሶሻል ሚዲያ በራሱ ዩቲዩብ አካውንት 58,200 ሰብስክራይበር ባለበት ተናግሯል። ስለዚህ እኔ ልጄን አሳድጋለሁ፣ ገንዘቡ ሪከርድ አድርገው፣ በደንብ ሪከርድ አድርገው። ልጄ አንተ አጠገብ አይደርስም፣ ያንተን ገንዘብ አልፈልግም፣ እኔን ሰላም ስጠኝ፣ ገንዘቡንም አልፈልግም። ከዚህ በኋላ ለልጄ አደረግኩ እንዳትል፣ ሲጀመር አላደረግም። እኔንም ልጄንም ተወን፣ እንኑር፣ ሰላም ስጠን፣ ራስህን አኑር። ኮንተንት የምትፈልግ ከሆነ ክሬት አድርግ። አርቲስት ነህ፣ እናውቃለን። ብዙ ድራማ መስራት ትችላለን። ድራማህን ስራ። እኔን እና ልጄን ግን ተወን። ከኛ ርዕስ ውጣ። አውቃለሁ በኛ ርዕስ ጉዳይ እንደመጣ እንደታወቅ እናውቃለን። ግን ደግሞ ሰላም ምንም ብታደርግ ጨርሷል። ሌላ እድል የለም። እስከ ዛሬ የሰጠው እድሎች አልተጠቀምኩባቸውም። ከዚህ በኋላ እኔ ምንም አይነት እድል አልሰጥህም እያለች ነው። ፍርድ ቤት የሰጠው እድል እናቱ ልጁን እንዲያይ በዛ እሱን ከልክሏል። እኔ ብዬዋለሁ ልጁን ምንም እንቅፋት እንዳይመታው ምን እንዳይል ብዬ ህዝብ ፊት ተናግሬው ከልክያለሁ ወይ ስልህ አልከለከልሽኝም ብሎ አምኖ ተማምነን ልጄ